በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቁጭ ብዬ መገበር የነበርኩ ማንም ይገበረ ራሱ ልጁ ነው። አሳሳትኩት። የድንግል ማርያም ልጅ ነበረ። አሳሳትኩት እንደምንም ብዬ ብድግ በል እስኪ። ይኸው ተቋም አቤት ተቋም አቤት አዳል አቤት ወሰን አለን እኛ 44ቱም አለን 44 አለን 44 ማን ማጭበርበሪያ ነው 44ቱ ማጭበርበሪያ 44ቱ ማጭበርበሪያ ነው 44 ሶስት ነው የምንገበረው ማን ናችሁ አዳልሞቲ ወሰንጋላ ጠቋር እኛ ነው የምንካደመው የምንገበረው እኛ እናንተ ናችሁ ይገብራችኋል ልጅ የድንግል ማርያም ልጅ ነበር የእንጦጦዋ ልጅ ነበር አሳሳትኩት አልኩ ከ11 አመት ጽናት በኋላ አሳሳትኩት እንዴት አድርገው ወሰድከው ተስፋ ቆረጠባታ ያመው ነበር አይኑ ላይ አይነ ጥላ ቁጭ አርጌበት አሰቃየው ነበር ከዛ በኋላ ሁለት ጊዜ አሰናበተች አያቅም እሱ ውጊያው ምንም ነገር የሚያውቀው ጉዳይ አይደል አሁን ውጊያው የገባው አሁን ነው የሰይጣን ውጊያ የእርሶን ፎቶ ፖዝ አድርጎ ቲክቶክ ላይ እንዴት ይስማል እንዴት ወዱታል እግዚአብሔር በጻድቆቹ እንዴት ይመሰገናል እንዴት ይላል በፊቴ ቢል ምን ችግር አለ ለምን ይላል ጠላሃለሁ አልወድም ዘንዶ እኮ ነኝ ዘንዶ ሳጥናኤል ገባ ሆይ ዘንዶ ሳጥናኤል እንዴ ለምን ትቆጣላችሁ ካዲያ እንዴት አልቆጣ ይሄን ሁሉ ሰራዊትን ያስወጣ ያንዳንዱ ስትሸኙ ለምን አልቆጣ ለምን አላብድም መጮ አቅም የለኝም እንጂ ነበር የት ነው የተከበረ ማን የተሾምከው የት ሀገር ነው መጀመሪያ ወሎ ለወሎ አንከራተትኩት ከዛ በኋላ ፈረቀሳ ወሰድኩት ቀስ አርጌ ፈረቀሳ ወሰድከው ፈረቀሳ የት ቦታ ጉና ነው ወይስ የትኛው ቀለጣ ነው ሁምባ ወሰድከው እስኪ ሁምባ ንጉስ ብለህ ዘይርልኛ ወለላው ነብይ እንድል ነው በዚህ ሁሉ ህዝብ ፊት አዋረድ ምን አሰኘኸው ፈረቀሳ ወስደህ ምን አሰኘኸው ምን ያላደረኩት ነገር አለ መስጊድ ይገባለሁ አሪቡ መስጊድ ይባላል ይባላል እዛ እንገባለን ድቤ ይመታልናል ቀንበት ይቀርብልን አቤት ምኑ ይጠራል ከኑራ ሁሴን ጀምሮ ምንም አይጠራ ጉዳል እኮ በልልኛ አንልም እንዴ አዋረድከኝ እኮ ነው በስላሴ ስም ታዘዝክ እሺ በሉልኝ አሪቡ ነቢ አሪቡ አባዬን አሪቡ አሰላም አለይኩም በቃኝ ሌላ ጨምርበት ይሄ ማን ነው የጠቋር ነው ያለ በቃ ሲጠሩ ሁላችንም እንጠራበት በዚህ ይሄ ነው ዋና መጠሪያቸው አሪቡ ነብዬ አሪቡ አሰላም አለይኩም አሪቡ ነብዬ አሪቡ አሰላም አለይኩም ማን ናቸው ነብዬ የተባሉት ኑራ ሁሴን ይባላል አሪቡ ኑራ ሁሴን ማን ናቸው አርገን ነፍሱን የበላ ነው ሰውዬ እንዴት በላችሁት አዳም ልጅ ለመብላትኛ እኮ በቃ መጀመሪያ እናቆልባብሰዋለን እናስመስልበታለን ከዛ በኋላ ደሙ ቤተሰቡ ዘርማንዘሩ ስራችን መብላት እኔ ደግሞ ዘንዶ ነኝ አልኩ እኮ ልጆቹን ሁሉ ምበላይ ነበርኩኝ የማን ልጆች የራሱን ልጆች የሱን ልበላቸው ነበር ስንት ልጆች አሉት 2 ልጆች አሉት ቅዱስና ኤዶም ይባላል ኤዶም እነሱን ልበላቸው ነበር ሲያርድልኝ እኮ እንዴት እንደተበቀለኝ ታውቃለህ መጀመሪያ በእግዚአብሔር ስም ነው ያሳሳትኩት ምን ብለህ አሳሳትከው ከእግዚአብሔር የመጣው ጠባቂ ነኝ ብዬ ነው ያሳሳትኩት እንደሰው ጠቋር ነህ አዳልሞቲ ነኝ አልኩ እኮ አዳልሞቲ ጠቋር ወሰንጋላ ነፍነን አልኩ እኮ ግን እኔ ነኝ የምመራው አዳልሞቲ ነኝ የምመራው አርብ ነው የምከበርልህ አርብ ነው ከሚስ ነው ሐሙስ ዕለት ነው የምከበረው ሐሙስ ነው የአዳልሞቲ ቀን ሐሙስ ነው እንዴ አዳልሞቲ ሐሙስ ይከበራል ወሰንጋላ ማክሰኞ እሁድ ጠቋር አባቡል አለው እነኚህ ቀናችሁ ነው የኛ ቀን ደስ ይላችኋል በዚህ ቀን እንዴት ደስ ይለናል ጨለማ ደስ ይለናል ብርሃንስ ለምን አትሆኑ ይሄው ብርሃን ምኑ ደስ ይላል እስኪ ይሄው ብርሃን እኮ ነው ምኑ ደስ ይላል ከዚህ ጨለማ ይሻላል ለኛ እኮ ዓለማችን ጨለማ አይመቸንም እንደዚህ አይነት ነገር በቃ እናንተ ዓለም አይመቸም አብዛኛ አንተ
መምህር ግርማ የሚባል ሰው እንዴ ቀን በሙሉ እናንተን እያየ ቲክቶክ ላይ ፎቶአችሁን ፖዝ እያደረገ እግዚአብሔር ተመስገን እነዚህን የፈጠርክልን አምላክ ተመስገን እያለ እንዴት ያመሰግናል። ልጁ ነው ያለው አንተ ነህ። እኔ እንዴት ሆኜ ነው ተመስገን የምለው? ማን ነው ተመስገን የምለው? ለምን ስለሆነ ነው ተመስገን የምለው? ምን ስለሆነ ለምንድን ነው ተመስገን የምለው? አለው ልጁ እንደፈለገ ይበል እንዴ አለው። ለምንድን ነው ማመሰግነው? አታመሰግንም እንዴ? እኛ ሰይጣን ያመሰግነው የለ እግዚአብሔርን። ማን እኛ ለምን እናመሰግነዋለን? ምን ተስፋ ስላለን? ተስፋ የለንም። ተስፋ የሌለው ያመሰግናለን? እናንተ እኮ ተስፋ ስላላችሁ ነው የምታመሰግኑት። ምንድነው ተስፋችን? ዘላለማዊ ሕይወት የማያልቅ ቁጥር የሌለው ዓመተ ምሕረት የማይቆጠርልን ዘላለማዊ ሕይወት። እንደ ዘላለም እኮ የሚባለው ራሱ ማለቂያ የለው። እንደዚህ አይነት ተስፋ ያላችሁ ሰዎች ማመስገን አለ። በጭንቅላታችሁ ቆማችሁ ብትጸልዩ አንሳችሁ አረ ተወኝ ቶሎ ሸኘኝ አታናዘኝ። በጣም ብዙ ነን እኮ መተት አስገባውበት አይነ ጥላ አስገባው። መተቱን ምን አደረከው? ምን እንዲሆን አደረከው? ልጅ አድናለሁ ብሎ ልጁ ታሞበት አይደለም። የሰው ልጅ ነች። ልጁ በባህሪው በጣም የዋህ ነው። እግዚአብሔርን የሚወድ ነው። በጣም ያስመረረን ደግሞ እንደዚህ ያደረኩት ለምን እንደሆነ ታውቃለህ? ሁሌ ሲሰዋ መጽሐፍ አንብቦበት በጉ ላይ አቡነ ዘበሰማያት ብሎበት ሰላም ለኪ ብሎበት ለኔም ያርድልኝ እኮ እንደዛ እኮ ነው። በልቼው አላውቅም። እንደተቃጠልኩ ነው ስጋው እኮ ያቃጥለኛል። ሲገብርህ አዎ እኔ መሆኔን ቢያውቅማ አንድ ሰከንድ አያቆየኝም። አውጥቶ ነው የሚወረውረኝ። ግን መልአክ ብለህ ነው እንደ የገባኸው? እንደ ምን ነካ እንደ ምን ነካ? ጠባቂ መልአክ ውቃቢ ከሰማይ መጣን እኮ ነው ብለን የምናጭበረብረው። ከሰማይ የእግዚአብሔር መልአክ ሆነን እኮ ነው የምናጭበረብረው። ውቃቢ የሚለው ቃል ብዙዎች ውቃቢና አቃቤ ይለያያል። ግዕዙ አቃቤ ይላል። አቃቤ ማለት ጠባቂ ማለት። ብዙዎች ደግሞ ጠንቋዮች ደግሞ አቃቤ ርዕስ ብለው ጠባቂ ራስን እንድትጠብቅበት ብለው ግዕዟን ወደ አማርኛ ዘቀየር አድርገው አቃቤ ርዕስ ወይም ደግሞ ውቃቢ የሚለውም ከዛ ነው። ውቃቢ ይላል። ውቃቢ አምላክህ እንዲህ ተደርጎ ውቃቢ አምላክህ እንዲሆነልህ ውቃቢ አይደለም፣ አቃቤ መልአክ ነው የሚባለው። ከሰማይ የሚሰጥ ውቃቢ መልአክ ሳይሆን አቃቤ መልአክ። ውቃቢማ ይሄ በየሰፈሩ የሚርከሰከሰው አጋንንቱ ነው። እንደዛ ነው ውቃቢ። አቤት ውቃቢ አምላኳ እንዲወርዶ እየተባለ ጠባቂ እኮ ነው። መንፈስ እንደዚህ ነው። ጠቋር፣ አብዛኛው ጠቋር እኔ እኮ ጠባቂ ነኝ፣ እኔ ከሰማይ እየወረድኩ ጠባቂ ነኝ፣ በቀንም በሌሊት የሰው ልጆችን የምጠብቅ ነኝ ይላል። ያጭበረብራቸዋል። በዚህ ነው የሚያጭበረብር። ብዙ መስጊድ እየሰራለ ሚካኤልን አገኘው ገብርኤልን አገኘው እያለ ከድቤ ሰጥቶ የሚደልገው ወይም ደግሞ የሚጨፍረው ማለት ነው። እንደዚህ አይነት አሳቾች አሉ። በመልአክ ስም ስለሚመጡ በቅዱሳን ስም ስለሚመጡ ማለት ነው። እንደዛ ነው አልከው። ጠባቂ መልአክ ነኝ አልከው። ምን ነካ? ልጁ ሲጀመር ጠንቋይ የተባለ ሳይ ቋቅ ነው የሚለው። እንደዚህ ሊወጣ ይደርሳል። የበላው ራሱ ጠንቋይ ቤት ሲባል ራሱ ያቅለሽልሽው። ጫት አልቃመም እንዴ? በደንብ ነው እንጂ አስቃም ነው። አስቀማችሁት እንዴ? ማጨሱስ፣ መቃሙስ፣ መካደሙስ በደንብ ነው። 7 ዓመት እኮ የከደመ 7 ዓመት። ከዛ በኋላ እንዴት ነቃብህ? አሁን እንዴት ነቃብህ? ነገርኩ። በልቼ አላቅም አልኩ። አቡነ ዘበሰማያት መጽሐፍ እየተነበበበት ሰላም ለኪ የተባለበት ልጁ እኮ ሲጀመር ሲገብር ነው። አሁን ጥቁር በግ ነው የሚያርደው ለጠቋር። የምን ጠቋር ነው? ጠቋር አዳልሞቲ ብቻ ነው የምገበረው። አዳልሞቲ ብቻ ነው የምትገበረው? አዳልሞቲ ብቻ ህዳር 12 ላይ የሚካኤል ዕለት ጠራሁት መሰለኝ። ይቅርታ የሚካኤል ዕለት የምትገበረው። አሁንም የሽንኩሩ ሚካኤል እኮ ነው ያዋረደኝ። ስንት እንትናል ስንት ሲገብር ምን አይነት በግ ይገብርልሃል? አዳል በግ ነው። አዳል በግ ጆሮ ትንንሽ እንግዲህ መሄጃዬ ስለሆነ ጭራው ዘለላ ጭራው እንደዚህ ታጠፈ የተለጠፈ አዳል። እሺ እሱን ሄዶ ከየት ከሸዋሮቢት ወደዛ ሄዶ ይገዛል። ከአዲስ አበባ ከሸዋሮቢት ወደዛ ሄዶ ይዞልኝ ይመጣል። አብራችሁ ትሄዳላችሁ እንዴ? ምን ነካ? የዛኔማ በደንብ ነው ተንከባክበን ነው የምንወስደው። የራሳችሁን ዕቃ ለመግዛት ስለሚፈልግ ማለት ነው። ታዲያ በደንብ ነው የምንወስደው። በደንብ ወስደን እናመጣዋለን። እንዴ በኮንትራት ታክሲ ነው ወደ ቤት ራሱ ብናስገባው። መስጊድ አልሰራም። የምን መስጊድ? ጭራሽ ልጁ እኮ እንደዚህ አይነት ነገር ውስጥ አንድ ቀን እንዳይነቃብን። በግ እንዴት እንዲገበርላችሁ ካዳደረጋችሁት? አንዷ ጋር ወሰርናትና የእሱን ባለቤት ከዛ መራቻት። ወሎ ሄደ። ወሎ ሲሄድ እዛ እኛ ተሰወርንና
አዳልሞቲ ነኝ ብዬ ቀረብኩልህ። እዛ ወሎ ጩባው ጌትዬ ነው። አረ ጩባው ጌትዬ አይደለም። እዛ ጥሩሲና የሚባል ቦታ ታውቃለህ? ጥሩሲና ከሱ ወደዚህ ትንሽ መታ እዛ አርባወዩ የሚባል ቦታ አለ። አርባወዩ እዛ ነው የእናንተ ቦታችሁ። እዛ ሄጄ ነው መጀመሪያ በግ እንዲገበር ያደረኩት። በግ እንዲገበር አደረከው። ጤናውን አልሰጠውም ብዬ ስኬት ሳደርገው እዛ እኛ ሰውዬ የኔው ሰው ናቸው። የኔ አሻንጉሊት ያንተ አሻንጉሊት ጠንቋዩን ነው የኔ አሻንጉሊት የሚለው። እሺ ወይም ደግሞ ምንድን ነው የሚባለው? የምን ሸክ የምን ምናምን ተወለኛ እሱ የኔ አሻንጉሊት ብያቸዋለሁ። በቃ አሻንጉሊቴ ናቸው። ምን አለፋ እዛ ወሰርኩትና እንዲሰየምለት አደረኩኝ። እንዲሰየም አደረከው? አዎ አዳልሞቲ ከአያት የመጣው ነኝ። አባቱ እናቱ ቆራቢዎች ናቸው። አባትየው ገብርኤል የሚዘክር በጣም የሚያከሩ ግን ውሸት ግን አይደለ? አንተ ከአያት ከቅድሚያት አልመጣህም። ከአያቱ ላይ ነው የመጣሁት። አባቱ ላይ አረፍኩኝ። አባትየው በጣም ነው የሚጠላኝ በጣም። ከዛ አንድ ቀን ዝም ብዬ ይሄ ልጅን አየሁት። ይሄ የእግዚአብሔር ልጅ ስለሆነ አጠፋዋለሁ ብዬ ገባሁበት። ስለማቅ ስለነበር እግዚአብሔር አገልጋይ እንደሆነ ታውቃለህ። ተክልዬ ያገለግል ነበር በፊት። ተክልዬ እግዚአብሔር ልቡ ራሱ እግዚአብሔር የሚሸት ነው። ይሄ ልጅማ አጠፋዋለሁ በምንም ብዬ ገባሁበት። ከዛ 11 ዓመት እንጦጦ ማርያም እንዴት እንደሚወዳት እኮ መጥራት አልፈልግም። እሷን 13 ዓመት እኮ ነው ያሰረች። እዛው ታስሬ ያለው እኮ ታስሬ እኮ ነው ሁሉ ነገር የምሰራው። ታስሬ አስራኛለች እኮ በስውር አስራኝ እኮ ነው ሁሉ ነገር የምሰራው። ግን ላጠፋው አልቻልኩም፣ ልገለው ስንት ነገር ፈነቀልኩ። ያችን ልጅ ሊያድናት አመጣ። ቤቱ ዱዓ እያደረገላት ይቀርባል። የዛኔ ተመቸ። አቤት ሰብስብ ብጤውን ነው የምታዘጋጀው አይደል? ለእናንተ የሚመቻችሁ እና ምን ነካ? ከዛ በቃ ልጅቷን ለማዳን ሲመጣልኝ ደብተራ መንፈስ አለባት። የኛ ወዳጆች ሰብስብ 44,000ና አላውላ 44,000 ታምር ነው። አልከበዳችሁትም? ምኑ በጭንቅላቱ እየሰረሰር ነው ስንገባ ከልጅቷ ላይ ያሰናበትኳችሁ ብሎ ይታወቀው ነበር። ከዛ በኋላ ጀመር ነው ጆሮ ላይ መለፍለፍ፣ መጮህ፣ መስሪያ የለው፣ መብያ የለው፣ መተኛ የለው። እኛም አሳብደን ቤተሰቡን ሁሉ ዜሮ ልታረጉት፣ ቤተሰቡን ሁሉ አባት እናቱን ነበር ለመበቀል የፈለኩት፣ ላጠፋቸው የፈለኩት እነሱን። ገብርኤል አሉ። አሁን ቤተሰቦች በደንብ ነው ያሉት። እናቱም አባቱም አሉ። ነገርኩህ እኮ። የት ሀገር? ዝዋይ የሚባል ሀገር ነው ያሉት። ዝዋይ? እሱ አዲስ አበባ ነው የሚኖረው። ምንድን ነው የሚሰራው? የራሱን ስራ ነው የሚሰራው። ስራው ለስ እንቅፋት ትሆናላችሁ? ወየው ጉድ! እንደሰራው ቢሆን ይሄኔ ሚሊዮነር አይሆንም እንዴ? ሰልቡታላችሁ ሀብት። ወየው ጉድ! ነገርኩህ እኮ። እፍ ባንክ ቤት ያለውን የሚሰራውን ብር እንዴ ብሩ እኮ ይዞ ገብቶ የሀገር ብር 10,000 ብር ምናምን በቀን ሰርቶ ገብቶ ከዛስ 10 ምናምን ሺህ 20 ምናምን ሺህ በቃ ስራችን ነው። በየቀኑ የሚሰራው እሱ ራሱ አንዳንዴ ለምን ሰራለሁ ብሎ ይተኛል። ታስተኛዋል አንዴ ለጥ በቃ ቁጭ ብሎ ይውላል። ለምን ሰራለሁ ሰርቼ። ስንት ቀን ሆነ አሁን እዚህ ከመጣ? ስንት ቀን ሆነ? በቀደም ዕለት ነው የመጣው። ሰኞ ነው የመጣው። እንዴ ከቅዱስ ሚካኤል ተስማማችሁ? ወይ አትጥራብኝ። እሱ እኮ ነው የጨረሰን። ልጆቹ ላይ ያላስገባው ተአምር የለም ነበር። ነቅሎ ከልጆቹ ላይ እንዳለ ነቅሎ ከሰውነታቸው ላይ እሱ ላይ ሰብስብ ተባልኩኝ። ሰብስብ ብዬ እዚህ ገባሁኝ። እዚህ ውሻ ላይ ገብቼ ጥቅጥቅ አልኩላ አለኝ። ታስሬው እየተሰቃየሁ አሁን መሄድ ነው እንዴ? መሄድ በፍጥነት ነው። ይሄ እኮ ለኔ ቀለቤ ሆኗል። ይሄ ቀለቤ እንዴ! ስንት ጊዜ መሰለ? ስንት ጊዜ 1 ዓመት ከምናምን አለፈ። ይሄ ነው በግ እያለ፣ ይሄ ነው ዶሮ እያለ፣ ለፍልፍ እያለ፣ በበጉ እያለ በበጉ መተከመ ቁጥር ያሰጣል። ገብርሃለሁ። አሁን ትዳር ይሄው በደንብ ይገበራል። አዲስ መቁጠሪያ እየገዛው ነው መገብር እያለ ከትከት። ወይኔ ኧረ ሸኘኝ። ይሄ ማውራት አልፈልግም። ሸኝ በቃ። መቁጠሪያ ለምን ትጠላላችሁ? ምን ትጠይቀናል? አንተ ብትመታ ትወዳለህ? መልስልኝ። እንዴት በመቁጠሪያ? ይሄ በመቁጠሪያ እየተመታህ አይደል? በመቁጠሪያ በአንተ በመቁጠሪያ እየተመታህ
አይ ቆይ በሰውኛ አንተም ሌላ አካል ስላለ ትመታለህ። በእኛ አካል ውስጥ ምን አለና ነው የምንመታው? እኛ እንመታለን እንጂ። ስለዚህ ለምን እንወዳለን መቁጠሪያ? እንዴት እኮ እንደሚያቀብን እኮ ብታውቅ። ሆድ ውስጥ እንደፈለግን ስንዘላልኩ ሆዳችን ላይ እዚህ ላይ ጭንቅላቱ ላይ ስንወጣ ጆሮ ላይ ስንሰካ እዚህ ስንይዘው እዚህ ጋር ጭንቅላቱ ደረቱን ወይኔ አለቅን አረገፈን። 2 ጊዜ ተሰናበትን አዲስ አበባ የውሸት አውቅ። ማን ያሰናበታችሁ? መምህር ሄኖክ ይባላል። የአባ ግርማ ወዳጅ ልጅ ነው። እሳቸው ልጅ ነው። የከበረ ነው። እኔ አለከውም መንካት ስለማልፈልግ እዚህ መከራ የሚያበዛብኝ ሌላ አካል ስላለ ማለት ነው እኮ። ካዳምን ለምን አልሄዳችሁ? ለምን ታታለላችሁ? ብዙ ነን። የዛኔ 44,000 ያልኩ 44,000 እኮ ነን። አሁን እኮ ምን አለን? ትንሽ እኮ ነው የቀረን። ስንት ቀራችሁ? 150 ብቻ ቀረ። 150 ብቻ። አልቆ ሚካኤል ልትሸኛችሁ ነው። ቅዱስ ሚካኤል ጨረሰን እኮ። ሚካኤል ጨረሰን፣ ቁርባኑ ጨረሰን፣ ምናምን አለቀን፣ ሁሉ ነገር ጨረሰን። አሁን መሄድ ብቻ አሰናብት አሳጥናይል። እውነት ጨክናችሁ ትሄዳላችሁ? ጨክናችሁ ወየው ጉድ! እና መቁጠሪያ ስገበር ልኖርልህ ነው? ምገባበት አጥቼ መሰለህ እንዴ ከዚህ ጋር ተጠናውቼ የምኖረው? መሄጃ እኮ አለኝ ሞልቶኛል እንዴ። እና እየተባልኩ ምን ለምን አይ ሰው አልኩኝ እኮ። ምን እናንተ ሰው ባትሆኑ ይሻላችሁ ነበር። ካዲያ ምን እንሆን? አውሬ እንሆን? አስቀናናል እኮ ሲያስቀና ይሄ ሁሉ ነገር ጸጋ፣ ሰላም፣ ሰማያዊ ነገር ሁሉ ያስቀና። አረ ተውን አታናዙ። አረ ሸኘኝ። ቀንዳሙ እኮ ነው። ለምንድን ነው እንደዚህ የምታስወራኝ? ሚስጥሬን ሁሉ አወጣው። ሰው ይማርበታል። ነገ ይሄ ሁሉ ይጠማል፣ ከኛ ጋር አይዘምትም። ሸኘኝ አልኩ እኮ ሸኘኝ። በቃ ንገራችሁ እስኪ አስተምራችሁ። ምን ብዬ ላስተምራችሁ? እላችሁ ማናችሁ እንዳትሰግዱ። ስግደት መጥፎ ነው። እሺ እንዳትጸልዩ፣ እንዳትቆርቡ። ይህን ነው መክራችሁ። በደንብ ነገራችሁ። በደንብ ቆም ብለህ በደንብ ብለህ ነገር እንዳትቆርቡ፣ እንዳትጸልዩ፣ እንዳትሰግዱ፣ ቤተክርስቲያን እንዳትሄዱ፣ ጭራሽ እንዳትዘክሩ። እሺ ይሄ ለእናንተ ጥሩ አይደለም። ጥሩ ከኛ ጋር መኖር ሁሉ ነገር ይሰጣቸው። ምን ስሩ ከእናንተ ጋር ሆነው እንዴ ዓለማዊ ነገር ንገራቸው። ኧረ ተወኝ። ለእናንተ የሚስማማችሁን ጭፈራ፣ አለባበስ፣ ጽድት ያለ አለባበስ፣ ወጠርጠር እያላችሁ ውጡ። እኛም ይመቸናል፣ እንጋልባችኋለን። እንደፈለግን ውጥርጥር እያላችሁ ውጡ፣ እንጋልባችኋለን። ግልጥልጥ እያልሽ ውጪ፣ ደረትሽን ምናምን የዛ ተናገርኩ። ሚስጥር አወጣሁ ገና። ሸኘኝ ሚስጥር አወጣህ? ሸኘኝ እንዴ ሁሉንም ነገር ከተናገርኩ ነገ እንዲጠነቀቁ ነው እንዴ? ለአንተ እኮ የሚመችህን እኮ ነው እንዲያደርጉ። ምንድን ነው የሚመቸኝ? እኔ የሚመቸኝ ነገር ራሴ አውቃለሁ። ዝም ብለህ በስውር ሸኘኝ። መሄድ ነው ፈልገው። በቃ 150ችሁ 150ችንም ቅዱስ ሚካኤል ይፍረድባችሁ። እንዴ ይፍረድብኝ፣ የሽንቁሩ ዳኛ ይፍረድብኝ። በቃ አሁን የእንጦጦዋ ንግስት ፍረድ። ሁለተኛ ላትደርሱ፣ በደረሰበት ላልደርስ፣ ቤቱ ላይ ሁሉ ቤተሰቡ ላይ ላልደርስ፣ ራሱ ልጆቹ ላይ ላልደርስ። በቃ አስመሮኛል። ከምሽቱ 10 ሰዓት ቢጠመቅ ሰውዬ እንዴ ቀን በሙሉ ስራ ላይ መቁጠሪያ ይዞ እየቀጠቀጠ የሚሰራ ሰውዬ እንዴት ነው የምኖረው ከዚህ ጋር? እሺ በስላሴ ስም በድንግል ማርያም ስም አይ በድንግል ማርያም እንደው ይሄንን እንኳን ዝለልን እስኪ። በድንግል ማርያም ስም አይ ግድ ነው። በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም እኔ አዳልሞቲ ተቋርም የውሸት እኮ ነው። አዳልሞቲ ተቋርም ወሰንጋላ 150ችንም በቅድስት ስላሴ ስም ሲኦል ታስረናል። በመድኃኒዓለም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ላንመለስ፣ በደረሰበት ላንደርስ፣ በሄደበት ላንሄድ፣ በሀብቱ በንብረቱ በገንዘቡ ላንገባ በቅድስት ስላሴ ሲኦል ታስረን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። በኢየሱስ ክርስቶስ የታሰረ 7 ጊዜ ጮና አውጣ። 150ችሁ ቶሎ በል። ሸኙን የመጨረሻችን ጊዜ ነው። አሁን ነደናል፣ ተቃጥለን አለቅ። በሆድ ውስጥ የቀረነው ብቻ ነው የቀረነው። በቃ ሌላው ተቃጥለን ኮቴ ሄዳላችሁ። ዘጋው ነው። በሰባተኛው ሲኦል በኢየሱስ ክርስቶስ ሲኦል የታሰርከው ካደ ልትቆይ ነው።
ስለ ራሱ እኮ አይደለም እኮ የቤተሰብ እኮ ነው እኮ የቤተሰብ እኮ ነው እኮ ካደን ምን ላድርግ እንዴ? እኔ ግራ ገባኝ። ምን ላድርገው? ቆይ እኔ ምንም በቃ ግራ ገባኝ። በየሳምንቱ ነው የምትገቡት? ኧረ አይደለም። አሁንማ አድብጠን ነበረ አልቻልንም። የቤተሰቡ ነው ዋው የራሱ አይደለም የሱ አይደለም። ባጃጆን ግልብጥብጥብጥ አድርገህ ነው ምንም ቅዱስ ሚካኤል ይዞናል። ምንም ሳይሆን ስንት ጊዜ ገለበጣችሁት እንዴ? ሶስት ተገለባበጠች። በቃ ምንም በቃ ንጹህ ልጁ ይጸልያል። ተወረኔ ፈተና ላይ ነኝ ይላል። ካዳን ምን ላድርግህ እኔ ወይ አሁን በቃ ሸኘን እኮ ሄዶ አውራዱ። እሺ አንድ ላይ እሺ። እንዴት ነህ? ሰላም ነው? እንዴት ነህ? እግዚአብሔር ባርከ፣ እግዚአብሔር ፈወሰ፣ እግዚአብሔር ፈወሰዋል። መድኃኒዓለምን አመስገን። እግዚአብሔር እንዴት ነው? ማን ነው ክርስትና ስምህ? ወልደ ገብርኤል። እንዴት ነው ቤተሰብ? እግዚአብሔር ይመስገን። ውጊያ እንዴት ነው? ውጊያ በጣም ከባድ ነው ለኔ። ምክንያቱም ከሴጣን ጋር ውጊያ እንግዲህ በስመ አብ እኔ ቅዱስ ሚካኤል ባይኖር ኖሮ እስካሁን እንደዚህ ቆሜ ማለት ነው። እውነት ለመናገር እግዚአብሔር በሚያውቀው ማለት ነው። እዚህ ጋር ይዘልብኛል፣ ጀርባዬ ላይ ሄድብኛል፣ እግሬ ላይ ሄድብኛል። በአንዴ ነው ሁሉ ነገር የሚካሄደው። ጭንቅላቴ ላይ እንደዚህ ውስጡ እንደዚህ ይሄዳል። ምን ልበለው አባ ጆሮዬ ላይ በዚህ እዚህ ጋር ሆኖ ይጮህብኛል፣ እዚህ ጋር ሆኖ ለሁለት ይጮህብኛል። እኔ እኮ በቃ ምን ልበለው አባ ምን ውስጥ እንዳለው ራሱ አንዳንዴ ግራ ይገባል። እውነት ለመናገር እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ፈቶሃል እኮ ያው በመትጋት ባለመሸርቸት ያው እንግዲህ ቅዱስ ሚካኤል እዚህ ቦታ ላይ አልሷል። እውነት ነው አባቴ እግዚአብሔር ጸጋና እድሜ ይስጥልኝ። በርታ እንግዲህ ያሳለፍክበትን ህይወት ሁሉ ያው ብዙ ፈተና እንደነበረ ነው። አይዞህ አታልቅስ። እግዚአብሔር ካንተ ጋር ይሁን። መድኃኒዓለም ይሁን። ልጆችን ይባርክልህ። እግዚአብሔር ይባርክ። እግዚአብሔር ይባርክ።